በ14 ሚሊዮን 900 ሺህ ብር የኢትዮጵያ የምትገዙት ወርቅ ላሳያችሁ። ይሄ አንገቱ በቾከር ሆኖ ረዘም ያለ የእጁም ሁለት ሸዋሊያ ዋው ወርቁ በእውነቱ ከሆነ ይገባዋል። ያው በደንብ ቆንጆ ዕቃ ነው። ያው እንደው ትንሽ እኔ ቅር ያለኝ ሌላ ከለር የለውም ወይ ቢኮዝ ይሄ አይጥማ ከለር ቢሆን ሞር ያምራል ብዬ ስለማስብ በግሌ ወይ ደግሞ ይሄ አህይማ የሚባለው የአህያ ከለር ቢሆን ሞር ሰው ይወዷል ብዬ አስባለሁኝ። እንደገና በስከርቭ ቢኖራችሁ አሁን ለኛ ለወንዶች ብዙ ጊዜ ስከርቭ እንጠቀማለንና በስከርቭ ቢኖራችሁ እንደዚህ ወገባችን ላይ ማነው አንገታችን ላይ ጣል የምናደርጋት ብትሆን ሞር ቆንጆ ነው ብዬ አስባለሁ። እንደገና እዚህ ኢትዮጵያ ላይኛ ለ14 ሚሊዮን ብር ብለን ውጪ መንከራተት አንፈልግም። ወተን ፀሐይ ምናምን እንዲበላን አንፈልግምና ዴሊቨሪ ያላችሁ ወይ ዴሊቨሪ ቢኖር ሞር ቤት ተሆኖ ይታዘዛል። ያው ቤት ድረስ ቢመጣበት አክሰስ አላችሁ ወይ ሚሊዮን ነው ትንሽ ጥያቄ ሆነብን። እንደገና ይሄ ሳይዙ ትልቅ ሆነ አንቺ ጡቶችሽ ትልልቅ ስለሆኑ ነው አይ ቲንክ እነዚህ ሚዲየም ጡቶች ወይንም ደግሞ ስሞል ሳይዝ ያላቸውን ሴቶች ያማከለ ቢሆን አነስ ያለ ነገር ቢኖራችሁ በልዋስ ተቃልጃለሽ እንደ አንቺ ታላግጫለሽ እንደ አንድ ሪል ስቴት ብር እኮ ነው 14 ሚሊዮን ባለ 3 መኝታ እኮ ገዛለሁ ሄጄ አንድ ብጣሻ ምን ወርቅ 14 24 ካራት አይሆንም። ለምን 105 ምናምን ሚሊዮን ካራት አይሆንም? ማን ይገዛሻል? እንደዛ ነገር አታምጪኝ ሀገር አታምጪ። ወንጀል ነው ይሄ ወንጀል ነው። ይሄ ለምታ ትገባታለሽ። ኢራፊ ሴትዮ 14 ሚሊዮን ታይ እንጂ መጨረሻ ስንት ነው? ተከራከሩ እንከራከርሽ 14 ሚሊዮን 14000 ብር ማዘር ልከታ 14000 ብር ትሸጣሻል። ትገሻ አማርኛው ራሱ ጠፋብኝ። እንጉርጉርታ ትሻጫቻለሽ ትሻጫታለሽ አመጣሁት ሞቼም ቢሆን ቀል ነው። እንደዚህ ነው ዘገር ልታሳብዱ ነው እንደ እናንተ። ደግነቱ አማርኛ አንሰማም እንጂ አማርኛን ብንሰማ ቢሆን እኮ አለቀልን እኮ አንሰማማ አማርኛኛ። ደግነቱ ረፊ እናቴ ረፊ አንገዛሽም፣ ማንም አይገዛሽም። በቃ አንገዛሽም።